እዚህ ክፍል ላይ በጣም የሚገርም ታሪክ ይነግረናል። ከላይ ጀምሮ ስታነቡ ስለተፈጠረው ብዙ ነገር አንበባችሁ ስትመጡ ቁጥር 40 ላይ አንድ ኢያኢሮስ ስለሚባል አለቃ ሰው ይነግረናል። ይህን ክፍል እዛ ቤተሰብ ውስጥ ገብቶ ለመረዳት የልጅ አባት መሆን አለበት ወይ ኃላፊነት የሚሰማው ሰው መሆን አለበት። ኢያኢሮስ የ12 ዓመት ሴት ልጅ አለችው። እቺ ሴት ልጁ በሞትና በህይወት መካከል ሆኖ ወደ ኢየሱስ እየሮጠ መጣ። ኢየሱስ ጋር መጥቶ ያደረገው ነገር አንድ ነገር ነው። ስልጣኑን ትቶ አሁን የገጠመ አይደል? የጭንቅ ሰዓት ሲመጣ ሰው ስልጣኑ ብሩ ትዝ አይለው ማድረግ ያለበትን ሁሉ ያደርጋል። ይሄ ሰውዬ ሮጦ ድፍት ያለው እግሩ ላይ ነው። ኢየሱስ እግር ላይ ወድቆ አንድ ነገር ለመነው። እባክህ ና ቤቴ ግባ። እኛ ቤት እምትገባበት አንድ ኬስ ተፈጥሯል። ምንድነው? ብላቴናዬ ታማለች። በህይወትና በሞት መካከል ነው ትቻት የመጣሁት። እባክህ ፈውስልኝ አለው። ጌታ ኢየሱስ እንደምታውቁት ሩህሩህ ነው። እሺ ብሎት ጉዞ ሲጀምር አንድ ችግር ገጠማቸው። ዝም ብላችሁ የኢያኢሮስን ጭንቀት ተመልከተው። የታመመበት ልጅ ነው። በህይወትና በሞት መካከል አስቀምጦ ነው የመጣው። እቤቴ ጌታ መጥቶ ይፈውስልኛል ብሎ ሲያስብ ጌታ ኢየሱስ እሱ ጉዳይ ጋር እንዳይደርስ የሚከለክል ነገር ተፈጠረ። ምን? መንገዱ በሰው ተሞልቶ ነበር ይላል። መንገዱ በሰው ተሞልቶ ነበር የሚለውን ነገር ለማወቅ የኛ ሀገር ሰው ብትሆን በደንብ አብራራልሃለሁ። ድሬዳዋ እኔ እኖርባት የነበረች ያደኩባት ከተማ አመታዊ ቁልቢ የንግስ በዓል አለ። ሐምሌና ታህሳስ ነው ምናምን። ሰው ወደዛ ሲመጣ የሰው ጎርፍታ ያለ በመኪና አይደለም በእግር አትሄድም። መንገዶች ሁሉ ጃም ይሆናል። ስለዚህ በመትፈልገው ፍጥነት መድረስ አትችልም። ዝም ብለህ ኢየሱስ መንገድ ተዘግቶበት ቆሞ የኢያኢሮስን ጭንቀት ዝም ብለህ ተረዳው። መንገድ ተከፍቶ መቼ ነው ምን ደርሰው እያለ እያሰበ በዚህ ጭንቅንቅ መንገድ መሃል አንድ ሌላ ችግር ተፈጠረ። ኢየሱስ መሄዱን አቆመ። ድንገት ቆሞ የማይጠየቅ ጥያቄ ጠየቀ። ማን ነካኝ አለ። ተገቢ መልስ ሰጡት። እንዴት ማን ነካኝ ትላለህ? ህዝቡ እኮ እልፍ ነው አይደል? ምናልባት አንዳንዱ ታውቃለህ በዚህ ዘመን እንዳለው እንደዚህ ጎትቶት ሊሆን ይችላል። ሰው ሁሉ እያጋፋለው ጴጥሮስ አይደል? ጴጥሮስ ይገርማቸዋል። ብዙ ጊዜ እንደ መካሪነት ያቃጣዋል፣ እንደ ታላቅ ያደርገዋል። የሁሉ ሰው እያጋፋ እንዴት ነካኝ ትላለህ? ይሄኛው ንክኪ የዚህ አይደለም ማለት መንፈሳዊ ዓለም ላይ የሚገባትን የነካች ሴቲቱ ታውቃላችሁ አይደል? ገንዘቧን ገንዘብ በማውጣት በሽታ የጨመረች የቀነሰች አይደለም። ብሯን ታጠፋለች፣ በሽታዋ ይብስባታል። ህመሟ እየባሰ ብሯ እየቀነሰ ፈውስ በማጣት የደከመች ባህሉና ካልችክ ያገለላት ከሰውነቷ የሚመጣው ፈሳሽ ከጠረኑና ከተቀመጠው ጌታሳ ተገልላ እምትኖር ይቺ ሴት ከቤቷ ወደ ጌታ ስትሄድ አንድ ነገር ወስናለች። ያላት አማራጭ ሁለት ነው። እዚህ ቸርቻውን ስትመጣ ያለ አማራጭ ሶስት ነው። ወይ ትድናለህ ወይ አትድንም፣ ዝም ብለህ ትሄዳለህ ነው አይደል? ሌላ ጊዜ ፈውሳለሁ። የዚህ ሴት ግን እንደሱ አይደለም። ካልተፈወሰች ትገደላለች። ሌላ ቀን ፈወሳለሁ የሚል ተስፋ የላትም። ለምን? መጣ እምትነካው ሰውዬ አይሁዳዊ ነው። በአይሁድ ስርዓት መካከል ደም የሚፈሳት ሴት ተቀላቅላ ከተገኘች አይተዋትም። ስለ ማርከሷ ድንጋይ አንስተው ይፈልጧታል። እቺ ሴት ግን እርግጠኛ ነች። ሄጄ ምነካው ጌታ ነክቼው ለሞት አይደለም ለህይወት ያረጋኛል። አየ ከቤቷ ስትወጣ እድናለሁ ብላለችና አብዝታ የሰማችው ማዳን ስለሆነ እነካዋለሁ። እቺን ሴትዮ ሳስብ ያ መንገድ ላይ የዳዊት ልጅ ሆይ ማረኝ እያለ የሚጮህ ሰውዬ ትዝ ይለኛል። ታስታውሳላችሁ? የዳዊት ልጅ ብሎ ጎተተውና ማን ነው የሚያልፈው አይደል? ሌላ ቀን ግርግሩ ያስታውቃል። የዛሬው ለየት ይላል። ማን ነው ሲሉት የናዝሬቱ ኢየሱስ ያልፋል አሉ። እነሱ በሰፈር ስሙ ሲጠሩት እሱ በኪዳን ስሙ ጠራው። ወይ ጉድ! ያልፋል ያሉት ማን ነው? የናዝሬቱ ኢየሱስ። እሱ ሲጠራው ግን ማን አለው? የዳዊት ልጅ። ምን ማለት መሰለ? ኢሳይያስ ላይ የተነገረለት የቃሉ የትንቢቱ ባለቤት
ይመጣል የተባለው መሲህ አየ በኪዳ ይሄኛው አጠራር ለየት ይላል። ቆመለት። ቅድም ዝም በል ያሉት ሰዎች ኢየሱስ ሲጠራውና ይፈልጋል። እኔ እሱ ጋር አንድ ልቤን የሚነካው ቃል አለ። የለበሰውን ልብስ ትቶ የሚል ቃል አለ። መጽሐፍ ቅዱስ አለ ምክንያት አይጽፍልም። ትቶ ለምን አለ? እዚህ ውስጥ አብዛኞቻችሁ የቤት ሰዎች ስለሆናችሁ ይሄ ቃል አይገባችሁ። ይሄን ቃል ለመረዳት ጎዳና መኖር አለብህ። ጎዳና የሚያድር ልጅ ካርቶን ትቶ አይሄድም። ያደረባትን ካርቶንና ጆንያ አጣጥፎ ወሽቆ ነው የሚሄደው ወደ ውሎ። ለምን? ማታ ይመጣል። አይ ማታ የሚተኝበትን ጆንያ ትቶ አይሄድም። ከወሰዱበት ማታ መሬት ነው የሚተኘው። ስለዚህ አጣጥፎ ወሽቆ ነው የሚሄደው። ይሄ ሰውዬ ግን እርግጠኛ ነው ና ያለው ጌታ ወደ ቅድሙ አይመልሰው። እርግጠኛ ነህ? እርግጠኛ ነህ? የመጣበት ኢየሱስ ወደ ቅድሙ ለቅሶ ሰፈር አይመልስም። እጅና ሰና አልመለስም። አየ ና ሲለው ትቶ መጣ የቅድሙ። ለምን? የጠራው ጌታ ሌላ ምዕራፍ ይሰጠዋል። ልባርካችሁ። ከዚህ ፕሮግራም በኋላ የቅድሙ ታሪክ አይደገምም። እግዚአብሔር ለኖህ እንዳለው የጥፋት ውሃ አይደገምም እንዳለው የማይመጥናችሁ የሕይወት ስርዓትና መንገድ በአፌ ቃል በጌታ ስም ባረኳችሁ። የቅድሙን የለቅሶ ሰፈር አይደገምም። አንድ እጅና ሰና አይደገምም። ከቃላችሁ በላይ ልባችሁ በእምነት ይጩቀፍ አድርጉና አይደገምም። አየህ አይመልስህም ወደ ቅድሙ። አንዴ ይጥራህ እንጂ ና ይበልህ እንጂ ወደሱ አይመልስህም። አንዴ ጨብጠህ እንጂ አይመልስህም። አይ እቺ ሴትዮ ሄጄ እነካዋለሁ ስመለስ በህይወት ብላ ነክተዋለች። ኢየሱስ የነካኝ ሰው ሁሉም በካዱ ጊዜ ይላል። ነክተውታል እኮ እሱ የሚለውን ግን አይነት አነካክ አልነኩትም። አይ እሱ የሚለው አይነት አነካካለሁ በእጅ ሳይሆን በእምነት የሆነ አይ ሴትዮ አካል አይደለም ስፒሪት ሬለም ላይ ነካቸው። መንፈስ ዓለም ላይ ተገናኝተዋለች። እርግጠኛ ነች። እየፈራች እኔ ነኝ አለችው። ምንድነው የተደረገልሽ አላት። አንተ በሰው መካከል እንዴት እንደከሰረች እንዴት እንደሆነላት ኢየሱስ ጋር እንዴት እንደመጣች ጊዜ ወስዳ ታወራለች። ይሄ ሁሉ ሲደረግ ኢያኢሮስን ዝም ብላ አስበው። ይሄ ሁሉ የፈውስ ፕሮግራም የሰው ማጨናነቅ እያለ የሰው እሱ በጋበዘው ፕሮግራም የሌላ ሴት ኬዝ እየተፈታ ነው። ያልተፈታ ኬዙን ይዞ ቆሞ አንተ ብትሆን እቺ ሴትዮ የራሷ ጉዳይ ነው አትለቀው አይደለም ትለው። ኢየሱስ ግን ቆሞ ይሰማታል። እሱ በጋበዘው ፕሮግራም የሌላ ሴት ጉዳይ ነው እየፈታ ያለው። ኦኬ ቀጥ እንዴት ነው ይሆንልሽ? እንደዚህ ታሪክ የተቀየረ ጌታ ፈወሰኝ፣ ጌታ ባረከኝ። ገጥሞ ያቅም በሽተኛ ይዘ አገልጋይ ይዘ ሄደ እንዲጸልይልህ በጣም ክሪቲካል ኬዝ ያለበትን ዘመድን ይዘው ሄደ ልታጸልይ። አገልጋዩን የሆነ የቢሮ ሰው ይዞ ረጅም ሰዓት ሲያወራ እነዚህ ጴንጤዎች ምናምን አትልም። ኢያኢሮስ ቆሟል። አይገርምም? ጌታ እሷን እያዋራት አብሮት ነው አብሮት ነው። እዛ ኢየሱስ በስተመጨረሻ እንደ ልጅ ሆይ እምነትሽ አድኖሻል በሰላም ሂጂ ብሎ የእሷን የፈውስ ፕሮግራም ጨርሶ ወደ ኢያኢሮስ ፕሮግራም ሊሄድ ዞር ሲል ከአለቃው ቤት ሰዎች መጡ ይላል። እያለከለኩ ነው። ኢያኢሮስ በቃ እንጃ እኮ እቤት ሳትደርስ እንድረስ ብለን ነው። ተው ጌታውን መምህሩን ተው። ለምን ልብ ደንግጦ አያውቅም? የሆነ ክፉ ነገር ታውቆ አያውቅም? ልጅ ሞታለች ሊሉት እኮ ነው። ሰውየው ኢየሱስ ልጄን ያድንልኛል የሚል እምነት ይዞ ነው የመጣው። ልቡ ሙሉ ነው። ጌታ ጋር ቢመጣ ጌታ ቤቱ ቢመጣ ልጁ በህይወት እንደምትኖር እርግጠኛ ሆኖ ነው ጌታ ጋር የመጣው። የሞላውን ልብ የሚያወርድ የጀመረውን ፍጥነት የሚቀንስ በሚሄድበት ስፒድ ልክ እንዳይቀጥል የሚያስቆመው ድምጽ ነገሩ። ኢያኢሮስ ፍጥነት ቀንሳሉት። በቃ ተስፋ አታረግ፣ ትድናለች የሚለውን ተስፋ ተው። ልጅቷ ሞታለች አሉት። መምህሩን አታድክም ሲሉት ኢየሱስ ቃላቸውን ሲሰማ ቃላቸው ሁለት በሽታ አለበት አየር ላይ መጣው። የመጀመሪያው ትልቁ ነገር ኢያኢሮስ ይሄን ድምጽ ወደ ህይወቱ ካስገባ
ይፈውስልኛል የሚለውን እምነቱን ሊያጠፉበት እንደሆነ እምነቱን ሊቀሙት እንደሆነ በጌታ ላይ ያለውን መደገፍ በጌታ ላይ ያለውን ትረስት በጌታ ላይ ያለውን መተማመን ሊቀሙት እንደሆነ ሲገባ እጃቸውን መታ። ሁለተኛ ሰዎቹ እየጠረጠሩ ያሉት ኢያኢሮስን አይደለም ጌታን ነው። እሱ በሽተኛ የመፈወስ እንጂ የሞተ ማዳን ኦሬዲ የተደመደመ ነው። ከሱ አቅም በላይ ነው አሉት። ኦሬዲ ሞት ነው። ሞት አይችለውም። በሽታ ቢሆን እንደምንም ልቀቃት ይለበር። ኬዙ ግን አሁን ሞት ነው። የሞተ ደግሞ ማስነሳት አይችልም እያሉ ነው። ጌታ ለተራ ሰዎች መልስ የለውም። ጉዳዩ አንተ ነህ። እግዚአብሔር ደስ የሚለኝ ብዙ ጊዜ ለጠላቶች መልስ አይሰጥም፣ ለልጆቹ ነው የሚያወራው። ፊቱን ወደ ኢያኢሮስ አድርጎ ኢያኢሮስ አለው እመን አትፍራ። ምን ማለት መሰለ? ፍርሃት የጨለማ በር መግቢያ ነው። ፍርሃት የጨለማ በር መግቢያ ነው። ፍርሃት ህይወት ላይ መምጣት ጀምሯል ማለት የእግዚአብሔርን የመስራት ጉልበት መከልከል ጀምረሃል። ሰይጣን አንተ ህይወት ላይ እንዲንሰራፋ ድል እየሰጠህ ነው። ዝጋው አለው በሩን። እምነት በሚባል መጥቆ መዝጊያ ዝጋው። አምላኬ ይችላል በሚል እምነት ዝጋው። እኔ ላይ ባለ መደገፍ ዝጋው። ከነገሩ ሞት ይልቅ እኔ ጋር ያለውን ትንሣኤ እንዳመንክ ቀጥል። እንደተናገርከው ይሆንልሃል። ማለት መሰለ ገና በጠዋት እግዚአብሔር ይመጣና ዲቪዬ ሰራባሃለሁ። ኢትዮጵያ ምድር ላይ ብዙ ባንተ ጌታ ትልልቅ ነገር ይነግርና ልብህን ሞልተ ብድግ ስትል ይመጡልሃል። የከሰሩ ይመጡልሃል። በአገልግሎት የከሰሩ በእድሜያቸው ቁማር የተበሉ ሁለት ጸጉር በማብቀል ጥበብን ያላመጡ የደከሙ ሰዎች በዚህ ዘመን አገልግሎት ያዋጣል ብለህ ነው ይሉና የጀመርከውን ፍጥነት እንዳትቀጥል አገባለሁ ብለህ ስትነሳ የዘንድሮ ትዳር ነው ብለህ ነው በሁለተኛው ወር ፍቺ ነው ይቅርብ ብለው ልብህን ሰጭ እንዳያደርጉት እንዳትሰማቸው የጀመርከውን ፍጥነት ያደርጋል ብለህ ከጀመርክ እንዳሰማቸው ቢዝነስ ብለህ ስትነሳ ጉቦ ካልሰጥ አይሆንም እንዳሰማቸው የነገረህን ጌታ አምነህ ፍጥነትን ትጨምራለህ። ያለ ቦታ ያደርሳል። አንድ ሰው ይጩና አልሰማም ይበል። አልሰማ አየህ፣ ከሰማቸው የሚያስጥሉ እልፍ ነው። እግዚአብሔር ባርኮኛል ብለህ ስትነሳ አንዳንዴ ገጥሞ ያቅም የሆነ የተባረከን ሰው አይተህ ደስ ብሎ ወይ ባርኮት እስኮን እንደሱ ነው ስትል አጠገብ ያለ አንድ መፍሱስ የሚሰራበት የለም። ኢሉሚናቲ እኮ ነው ይላል። አጎቱ ነው። አየህ፣ ስለሚያውቀው አጎቱ ነው የሚያወራው። እኔ ማውቀው እግዚአብሔር ነው ባራኪ እንደሆነ ታውቃለህ። ባይዘው ሁሌ የምትረግመው ነገር ወደ አንተ አይመጣም። ያው ለይህን ሕፃን ልጅ ሂድ ፊትን ጨዋቃ አርጋ ሳየው አይመጣም። ጨዋቃ ፊት ታውቃለህ? እንዲህ ማለት ነው። ጨዋቃ ፊት ይባላል። ቸርች ውስጥ ብዙ ጨዋቃ ከዚህ እስከዚህ እንዲግጥም አድርገው መንፈሳዊነት እንደሱ የሚመስል እንደዚህ ጂንጀር እንደሱ የሚመስል አሳየው። ይሄ ልጅ ወደ አንተ አይመጣም። እስቲ ፈገግ በል ይዘልብሃል። ዴቭ ላይ ያለውን ግሬስ እኔ እኮ እሱ ምንም አይመስለኝም የሆነ ሱዳን ሄደ ይመስለኛል ምናምን ስትል አይመጣም አንተ ጋር። ዋው ስማይቲ ስትል ላይ ነው የሚሮጥብህ ክብር። ኧረ አሜን በል። ከምትረግመው ነገር የተባረከ ነገር አይወጣም። ብዙ ሰዎች እንዴ እኔ ይገርመኛል። ዋና ሲዋኝ ከሰመጠ ሰው የዋና ልምድ አይቀሰምም። 4 ነጥብ አሁን እየዋኘ ስምጥ ያለ ሰው ድንገት አውጥተው ዋና ማለት ቢል ኧረ አይመጣው እንዴ። 7 ሱቅ ዘግታ 7 ከፍታ 7 ሱቅ የዘጋች ሴትዮ ቢዝነስ ማለት ካለች እንዴ 10 ቸርች እየከፈተ ነው ከሚዘጋ ሰውዬ ዴቪዶ ምን ይቀስማል? ምንም መዝጋት ነው የምትቀስመው። እምቀስመው ነው ያለኝ አደርጋለሁ ያለ እጅን ከፍ አድርግና ያደርጋል በል። አየ ከህይወት መውሰድ ካለብህ መስማት ካለብህ የነገረህን የማለዳውን እግዚአብሔር ማለዳን ሰተው ማለዳሽን ሰተሽው ቀትር ላይ ምንም ይቅጠምሽ አይመሽብሽም። አንዴ ጩሁና አይረፍድበትም በሉ። አይረፍድበትም። እግዚአብሔር እናንተ ቤት መምጣት ፈልጎ የሚርቀው ሰፈር የለም፣ የሚዘጋበት መንገድ የለም። አንተ ትክክለኛው መንገድ ላይ ሁንለት እንጂ እግዚአብሔር ከመጣ አይረፍድበትም። ኧረ ሲጩና አሜን በል።
አላየም? እኔ ገርሙኛል። እነዚህ መነቃቃት ያቃታቸው አነቃቂዎች አይታ አብዛኛው ከጀርባቸው የሜሬጅ ፌላሪቲ ያለባቸው የፋይናንስ ፌላሪቲ ያለባቸው እንደንትን የሰበሰቡትን በጣም ሊያነቁ በፍጹም ሰው መንቃት ካለበት ከሞተ ህሊና ከጨለማ የተበሉትን የእድሜ ቁማራቸውን በትውልድ ለማስያዝ እንደገና ሲሞክሩ ሁሉም ሰው ፈዞ አይሆንም። የነገረኛል ሲጩና አሜን በል። የኔ ህይወትና መንገድ የሚብራራው ከማልፍበት አይደለም፣ ከነገረኝ ከእግዚአብሔር መንገድ ነው። አሜን በል። ዮሴፍ የሚያልፍበት መንገድ እስር ቤት የለበሰው ልብስ አይደል? ብርቱካንማ 7:16 ጂ ይላል። የተቆረጠው መላጣ የሚበላው የእስረኛ የሚውለው ከእስረኛ ከፍቶ ንግስና ቶኖ ታሊባናስ አየህ። በፍጹም የነገርህን ተከትለ መሃል ላይ የሚያጫውቱን አልሰማም እስካላልክ የሚያወሩህ አላቸው። ኢያኢሮስን ከዛ በኋላ ሄደ የሞተውን አስነሳለት። አየህ ሰምተው እንዳያደክሙት ጌታ ያደርግልኛል የሚለው አገለግላለሁ ብለ የተነሳበትን በዚህ ዘመን እኮ ቸርች ከባድ ነው ብለው ክልስ እንዳያረጉብህ። መዝሙር በዚህ ዘመን ያዋጣል ብለ ነው እንትን ስትሰራው ይሄ ክሊፑን ስትሰራው ለእንትን ትሬንድ በሚሆን መልኩ ሙዚቃውን ብለው ዘጭ እንዳያረጉ ከነገረ ጌታ ያለኝ እንዲህ አይደለም ብለ እንዳትቀይር። ቢዝነስ ጀምራለሁ ብለ ስትነሺ አረ የገቢዎች ኮንተንት በዚህ ገብቶ ምናምን ዘጭ እንዳያረጉሽ ጌታ የነገረሽን እንዳያጠፉብሽ እሱም ብቻ ስሚ። አሜን በሉ። አንድ ልጅ ከገጠር ወደ ከተማ መጣች። ከገጠር ወደ ከተማ ስትመጣ ብዙ አማርኛ አታውቅም እና የተሰባበሩ የአማርኛ ፊደሎች አሏት እና ይሄ 8 ሽንሽን ያለውን ቀሚስ ነው የምትለብሰው። ይሄኛ ሀገር እናቶች የሚለብሱትን አረንጓዴውን ኮንጎ ታረጋለች። እዚህ እናንተ ብዙ አታውቁትም። እዚህ አካባቢ እዚህ አዲስ አበባ ብዙ አይታወቅም። ለብዙ ለኤርፖርቱ ቅርብ ስለሆናችሁ ብዙ የሽንሽን ቀሚሱን አንቺ አታውቂውም። እንዲህ ሙሉ ነው። ኧረ አንቺ አታውቂውም እንዴ? ቅርብ ሽንሽን ነውና እዚች ስር እምትወጥፋት ባንዲራ አለች እና ባንዲራው እንዲህ ስታወጣው ነጭ በቀይ ያለው ላው ላይ ቅጠል ያለው ባንዲራ ነው እና እግዚአብሔር እዚህ ወስድሻለሁ ብሎኛል ትላለች። ካናዳ ነው። ከዛ ይስቁባታል አንቺን። ምክንያቱም ጸጉሯን በዚህ ጋር እንዲድግሉል በሚል ትልቁ ነው የምትሰራው ራሱ ስትሰራ እና ለካናዳ አይደለም ለካናዳ ኤምባሲ በራቶንም እና ፓስተር ቤት ነው ተቀጥራ የምትሰራው። ፓስተሩ ቤት እንግዳ ሲመጣ ትጠራለች። ነይ ትባላለች። አንዳንዴ ወሬ ማሞቂያ አይታጣቅም። የሆነ የተፈጠረን ኬስ ነይ ይሏትና ለእንግዶቹ እግዚአብሔር የተወስድሻለሁ አለኝ በተሰባበረው አማርኛ ከዚህ ውስጥ እዚህ ወስድሻለሁ ብሎኛል ምናምን ትላለች። ሁሉ ይስቅባታል። እሷ ደንታዋ ነው ብሏታል። ከሳቁ በኋላ እሷ ወጥፋ ወደ ኪችን ትገባለች ለስራ። ሌላ እንግዳም ሲመጣ እንደዚህ መዝናኛ ነች እየጠራው በአፏ ስባሪ ቃል አለባበሷ ነገር ያለው ካናዳ አይደለም ለዚህ ለመርካቶ እና ሙድ ይዙባታል። እሷስ እግዚአብሔር ረድቷት የሚያወሩት የሙድ ቃላቸው አይገባትም። አንዳንድ ንግግራቸው አይገባችሁ። እንዲህ ያላገጡ ለሚሽን ኢትዮጵያ የመጡ ፈረንጆች ኢትዮጵያ ገቡ እና ክሩሴር ተደርጎ ሆቴል ከሚያርፉ ለምን አንከፋፈላቸውም ሲባል የቲሙ መሪ ከሁለት አገልጋዮች ጋር ፓስተሩ ቤት አረፈ። ፓስተሩ እሱ ቤት እንደሚያርፍ ትዝ ሲለው ያላገቡ ሴት ከተማ የሚያውቁ ጥፍራቸው ወረደ በትክክል የሚቀመጡ 3 ሴት ልጆች አሉ። ማታ እንግዳ ስለሚመጣ ጥሩ ሆናችሁ ጠብቀዋል አይደል? እድል ካላችሁ ብሎ እኮ ነው። አንዳንድ እድል እግዚአብሔር ሲዝን ካልሰጣ አይሆንም ባይዘው አይደል? በሰውኛ ጥበብ አታመጣው። ከዛ ፈረንጆቹ ገብተው ራት እየበሉ ልጆቹ እንግሊዘኛ እየተጠቀሙ ጣል በሚያደርጉ ከፈረንጆቹ ጋር ይግባባሉ። መግባቢያ ቋንቋ የሌላት ከእግዚአብሔር ጋር የተግባባች እዛ ጋር ተቀምጣለች። እዚህ ስር ወጥፋ ቡና ትቀዳለች እና ወሬ ያልቆባቸው ትዝ ሲላቸው አንድ ቀልድ አልቀለዱላቸው። አረ ቡና ወጥተሽ ነይ ያሏት። ከዛ እስቲ አውጪ ምናምን ብለው ሊፎግሩ ሲሉ ሊያሶራ ሲል አንደኛው የቲሙ መሪ ቆይ አቁም አለው። እቺን ሴት ከዚህ በፊት አውቃታለሁ።
ፓስተሩ ታቀ የትም አታውቃትም አለ። ይሄን ፊት የትም አታውቀውም አለ። አራቀዋለሁ አለ። ደን ሰውየው ስሟን ጠራ። እግዚአብሔር ከሀገሬ ስነሳ በህልሜ ነግሮኛል፣ ይዛ ትመለሳለህ ብሎኛል። ሳቁ ሁሉ እሷን አዎ እስቲ ጠይቋት ምንድነው ፍላጎት ስትባል ልጅቷ የደበቀችው አለ ያላት። ፍልቅቅ ስታረገው ዜግነቱን የቀየረ የካናዳ ባንዲራ እዚህ ትሄጃለሽ ብሎኛል ንገሩት አለች። ነገሩት፣ ጨረሰ። የነሱ እርድና ቁጭ ብሎ የሷ ፋርነት አገር ቀየረ። እያወራው ያለውት ሀገር ስለመቀየር አይደለም፣ የነገረህ ላይ ሙድ እየያዙብህ ተጣብቀ ስለመቆየት የነገረኝ አለ እያላገጡ አሁን አንተን አገልጋይ ብትሆን እያሉ ይዘዋለሁ። ለምን እደርሳለሁ። ያጫወተ ቦታ ትደርሳለህ። ሁኔታው ባይመሰክር፣ እጅ ላይ ያለው ነገር ባይመሰክር፣ እጅ ላይ ያለውን የሞተውን ተውና ጌታ ጋር ያለውን ትንሳኤው፣ እጅ ላይ የጎደለውን ተውና ጌታ ጋር ያለውን ሙላት ይኸው። እጅ ላይ የከሰመውን ነገር የከሰረውን ተውና እሱ ጋር ያለውን ባለጠግነት ይኸው። ያለሽን ያደርገዋል። እጅን ከፍ አድርግና ያደርገዋል።